አካውንቱ ተዘጋ። ዜድ ማርሻል ከ1.5 ሚሊዮን በላይ ተከታይ የነበረው የሴዶ ማርሻል የቲክቶክ አካውንት ተዘግቷል። ለሴዶ የመጨረሻ ዲል አቀርብልህ ነው። ጆኒን ገብተህ ጆኒን ካሸነፍከው ብቻ 10 ሚሊዮን ብር ሰጣለሁ። ከማኔጅመንት ጋር ተነጋግሬ 10 ሚሊዮን ብር ካሸነፍከው ብቻ። እናንተ ሴዶ ልክ አይደለም ትላላችሁ አይደለ? ችግሩ የቱ ጋር እንዳለ ከሴዶ የባሱ ሰዎች እነማን እንደሆኑ በደንብ ልንገራችሁ። ፕሮፌሽናል በሆነ ወይ 10 ሚሊዮን ብር ያሸነፈ ይዞ ይሄድ አለ። እኔ እሱ ምን አገባኝ? አያገባኝም እኮ እኔ ከትኬቱ ከሚገኘው ትኬት 10% ላግኝ ከሚሰበሰበው አጠቃላይ ገቢ 10% ኮሚሽን ለኔ ይታሰብልኝ ነው። እንግዲህ ስጠኝ ነው ያለው። 10,000 ሰው የሚገባ ከሆነ ከ10,000 ሰው 10% ስጠኝ ነው ጥያቄ የጠየቁት እንጂ ፕሮፌሽናል ወይ በሆነ መንገድ 10 ሚሊዮን ብር እና ውሰድ ካሸነፍ ምናምን ይሄ ፕሮፌሽናል መንገድ አይደለም። ሴዶ ማርሻል አርት ያለው ነገር ትክክል ነው። ይሄ ልጅ እስኪ ትንተናውን ስሙት። እንግዲህ በስተመጨረሻ ከሴዶ ማርሻል አርት ጎን ቆሜያለሁ። የቆምኩበትን ምክንያት ያለው ነገር ትክክል ስለሆነና ስለገዛኝ ነው። ሴዶ ማርሻል አርት እንግዲህ ወደድንም ጠላንም የራሱ የሆነ ብራንድ ገንብቷል። ማለት በኔጌቲቭ የሚሆን በፖዚቲቭ የሚሆን ሳምሃው ሴዶ ማርሻል አርት ሃውስሆልድ ኔም ነገር ሆኗል ማለት ነው። የሚጠራ በየቤቱ የሚጠራ ሴዶ ምናምን እየተባለ የሚጠራ ስም ሆኗል። የሆነ ፋይተር አምጥታችሁ ከጆኒ ጋር ብታጋጥሙ ጓግቶ ያንን ፋይት ለማየት ጓግቶ የሚመጣው ሰው በጣም ጥቂት ነው የሚሆነው። ሴዶ ማርሻል አርት ግን ብትሉ በጣም ብዙ ሰው ያንን ፋይት ለማየት በኦንላይንም በሉት በምንም በሉት በአካልም በሉት የሚገኘው ሰው ቁጥር ብዙ ነው። በዚህ ምክንያት ሴዶ የጠየቅኩት ገንዘቤን ነው ስጡኝ ያልኩት ያለው ነገር በጣም ትክክል እንደሆነ እየተሰማኝ ነው። ምክንያቱም ይሄ ሰውዬ ማለት በዚህ ሰውዬ ስም ነው ሰው የተሰበሰበው። ስለዚህ ሴዶ ማርሻል አርት የሚያገኘው ገንዘብ ከማሸነፉ ጋር አይገናኝም። በቃ እዛ for just showing up ሊከፈለው ይገባል። የሴዶ የቲክቶክ አካውንት ተዘግቶበታል። እንግዲህ ሪፖርት ያደረጋችሁ ሰዎች ምናልባት ፌር ነው ብዬ ስላላመንኩ ነው። ይሄ ነፃ የሆነ የፋይቲንግ ላይቭ ነው መሆን ያለበት። which is ማርኬቲንግ እየሰሩ ነው። ሁሉም ይታወቃል። የሰዎችን አይምሮ በመያዝ በመቆጣጠር ኢንዱስትሪውን ማሻሻልና ኢንዱስትሪውን የተሻለ ደረጃ ማድረስ ነው ያየሁት እይታ። ምናልባት ሪፖርት አድርጎ የዚህ ልጅ ቲክቶክ አካውንት ማዘጋት እኔ ተገቢነት ያለው አይመስለኝም።